ሁሉም ነገር ቢኖራችሁ ነገር ግን በህይወት ከባድ ፈተና ሲደርስባችሁ አጠገባችሁ ሆኖ የሚያጽናናችሁ ሰው ከሌላችሁ ስኬት ብቻው ምን ዋጋ አለው? በሰዎች ዘንድ መወደድ ለዚህ ነው የህይወት መሰረት የሆነው። ዓለም ስትጠላችሁ የሚያነሳችሁ አጠገባችሁ ያለው ሰው ነው። ነገር ግን በሰው ዘንድ የሚጠላ ባህሪ ካለባችሁስ? ሰዎች እንዲወዷችሁ የሚያደርጉ 5 ባህሪያትን ነው በዚህ ቪዲዮ ላቀርብላችሁ ነው። እነዚህም ባህሪያት ካላወቃችሁ ደግሞ በሰዎች ዘንድ ተወዳጅ ለመሆን ከባድ ይሆንባችኋል። ታዲያ እናንተ እስከ መጨረሻው እዩት። የመጀመሪያው አድማጭ መሆን። መስማት ማለት ሌላ ሰው ሲናገር ዝም ማለት ወይም አለመናገር ማለት ብቻ አይደለም። ሙሉ ትኩረት መስጠት፣ ከሚናገሯቸው ቃላቶች በስተጀርባ ያለው ስሜትና የሰውነት እንቅስቃሴም ጭምር የመረዳት ክህሎት ነው። ማዳመጥ ሰዎችን በሌሎች ዘንድ የሚያስወድድ ከፍተኛ ኃይል አለው። ምክንያቱም የሰው ልጅ ሊያገኘው የሚችለውን ከጠንካራ ስሜታዊ ልማዶች ወይም ተሞክሮዎች አንዱ የእውነት የመደመጥን ነው። ሰውን በሙሉ ትኩረት ሲሰሙት እርሱ አስፈላጊ ሰው እንደሆነ ይሰማዋል። ይህ ትኩረት አንተ ከመናገር ፍላጎቴ በላይ አስፈላጊ ነህ የሚል ጠንከር ያለ መልእክት ያስተላልፋል። ይህ ደግሞ የስሜት ቁርኝነት መተማመንን ይፈጥራል። አብዛኞቹ ሰዎች ያለማቋረጥ ያወራሉ፣ በሰው ላይ ይፈርዳሉ፣ እንዲሁም በንግግራችን ጣልቃ እየገቡ እኛን ያስቆሙናል። ይህ ደግሞ አለመደማመጥና መሰላቸትን በግንኙነት መሃል ይፈጥራል ማለት ነው። እናንተ ግን ከዚህ በተቃራኒ በትኩረት የማዳመጥ ባህሪ ካላችሁ በሰው ልብ ውስጥ ቦታ ይኖራችኋል ማለት ነው። አብርሃም ሊንከን ፕሬዝዳንት ሳለ ሰዎች ለረጅም ሰዓት ችግራቸውን እንዲናገሩ ይፈቅድ ነበር። ብዙ ጊዜ መፍትሄ አይሰጥም ነበር፣ ነገር ግን በትኩረት ያዳምጣቸው ነበር። ታዲያ ሰዎቹ ፕሬዝዳንቱ ሰማን ብለው ተረጋግተው ወደ ቤታቸው ይመለሱ ነበር። ይህ የማዳመጥ ችሎታቸው ነበር ሊንከን በህዝቡ ዘንድ ተወዳጅና የተከበረ ያደረገው። ጥሩ አድማጭ መሆን ወንድማማችነትን፣ መከባበርን እንዲሁም ጠንካራ የስሜት ትስስርን ይፈጥራል። ሁለተኛ፣ እውነተኛ አድናቆት። ከሽንገላ አይደለ ከልብ የመነጨ አድናቆት ክብርን ይፈጥራል። ምክንያቱም ከሰው ልጆች ጥልቅ ፍላጎቶች አንዱ መደነቅ፣ መከበር እንዲሁም እውቅና ማግኘት ያጠቃልላል። ለሰዎች የምንለግሳቸው አድናቆቶች እውነተኛና ከልብ የመነጩ መሆኑን ሲያውቁ በእኛ ላይ ያላቸው አመለካከት አዎንታዊ ይሆናል። ሌሎችን እውነተኛ አድናቆት መቸር፣ እውቅና መስጠት ተግባራቸው ፍሬ እያፈራ እንደሆነ እንዲገነዘቡም ያደርጋቸዋል። ይህ ደግሞ ፍቅርና ተወዳጅነትን እንድታፈሩ ያደርጋቸዋል። ጠንካራ እምነትንም በሰዎች ዘንድ የማግኘት እንዲሁም የመፍጠር እድል ይኖራቸዋል። በጊዜ ሂደት ደግሞ ይህ ጠንካራ እምነት ወደ ፍቅርና ወዳጅነት ይቀየራል ማለት ነው። ሶስተኛ፣ እውነተኛ ትህትና። የራሳችንን ዋጋ ዝቅ ሳናደርግ ሌሎች ሰዎችን ማክበር እንዲሁም እውቅና መስጠት፣ ያለማዳላት ሁሉንም በአክብሮት ማስተናገድ ማለት ነው። ትሁት ሰዎች ከአጉል አውቃለሁ እና ልታይ ባይነት የራቁ፣ ስለ ራሳቸው አብዝተው ከማውራት ይልቅ በስራ የሚያስመሰክሩ ሰዎች ናቸው። እነዚህ ሰዎች ስህተቶቻቸውን ይቀበላሉ፣ አስተያየት ይጠይቃሉ፣ እንዲሁም የሌሎችን አስተዋጽኦ ያከብራሉ። ትህትና መከበርን፣ መተባበርንና አዳዲስ ነገሮችን ለመማር ክፍት እንድንሆን ያደርጋል። ይህ ደግሞ በብዙ ሰዎች ዘንድ ተቀባይነትን እንድናገኝ ያደርገናል ማለት ነው። አብዛኛው ሰው እንደምታውቁት ከኢጎ የራቀ አይደለም። ኢጎ ወይም ትንሹ ሰይጣን ነፃ ከሆናችሁ በሰዎች ዘንድ ተቀባይነት ለማግኘት ትልቅ እድል ይፈጥርላችኋል ማለት ነው። ሰው ትህትና ሲኖረው ሌሎች ሰዎች እንደማንፈርድባቸው፣ ከፍ ዝቅ አድርገን እንደማንተቻቸው ስለሚያምኑ እኛን መቅረብ ሆነ አብረውን ለመሆን ይመርጣሉ ማለት ነው። ይህ ደግሞ ግልጽነትን፣ መተባበርንና እውነተኛ ተግባቦትን ይፈጥራል። እውነተኛ ተግባቦት ደግሞ ተወዳጅነትን ይፈጥርላችኋል ማለት ነው። አራተኛ፣ ታማኝነት። ታማኝነት እምነትን ይገነባል። እምነት ደግሞ ሰዎች እንዲወደዱ ከሚያደርጉ መሰረታዊ ነገሮች አንዱ ነው። ቃልና ተግባራችን የተጣጣመ እንዲሁም የምናወራውን በተግባር የምንኖር ከሆን ሰዎችን ለእኛ ያላቸው እምነትና ፍቅር ይጨምራል ማለት ነው። በተግባር ለመኖር አስቸጋሪ ቢሆንም ቃላቸው እና ተግባራቸው የሚጣጣምላቸው ሰዎች በተፈጥሮ የመወደድና አመኔታ የማግኘት ትልቅ እድል አላቸው። ለሰዎች ሐቀኛ ስንሆን ደግሞ እንደተከበሩ እንዲሰማቸው ያደርጋል። እስኪ ያስቡት፣ ጓደኛችሁን ሁልጊዜ ብትዋሹትና ብታጨበረብሩት ምን ያህል ስለ እናንተና በአጠቃላይ ስለ ሰው ልጆች ያለው አመለካከት አሉታዊ እንደሚሆን። ስለዚህ እውነተኛ መሆን፣ ግልጽና ታማኝ መሆን በሰዎች ዘንድ ጠንካራ የሆነ የኔነት ስሜት ይፈጥርላችኋል ማለት ነው። አምስተኛ፣ አገልጋይነት። ከማንኛውም ሰው በምላሹ ጥቅም ሳትጠብቁ ሌሎችን በቅንነት ለመርዳት መሞከር ርህራሄ ማሳየት ትልቅ ዋጋን ያሰጣል።
የአገልጋይነት መንፈስ ከግል ጥቅም በላይ የሌሎችን ሰዎች ደህንነት ማስቀደምን ያመለክታል። ይህ ደግሞ ትልቁ የሰው ልጆች ተልእኮ ነው። ከፍ ከፍ ማለት የፈለገ እሱ አገልጋይ ይሁን ይላል ታላቁ መጽሐፍ። ሰዎች እገዛ በሚያስፈልጋቸው ጊዜ ከጎናቸው ሆነን የቻልነውን በማገዝ አስተዋጽኦ ማድረግ፣ የምናውቀውን በመልካምነት ለሌሎች ማካፈል በእናንተ ላይ ታማኝነትና ተቀባይነትን ያሰጣል። ስለ አገልጋይነት ሲነሳ የካልካታዋ ማዘር ትሬዛ አለማንሳት አይቻልም። ከዕለታት አንድ ቀን በካልካታ ጎዳናዎች ላይ ሰዎች ሁሉ የዘነጓትን በሞት አፋፍ ላይ ያለች ሴት ተመለከተች። ከዛም እንደ ሌሎች አይቶ ለማለፍ የሚጨክን ልብ ስላልነበራቸው ወደ ታማሚዋ በማምራት እስከ ዕለተ ሞቷ ድረስ በእንክብካቤ አብራት አሳለፈች። ከዚያም በኋላ ፍቅር እያገኘች በሰላም ሞተች በማለት ክስተቱን ገለጸች። የደግነት ጥግ የሆነችው ትሬዛ ሌሎች ማንም ያልተመለከታቸውን ሰዎች በፍቅር ስላገለገለች ነው። እኛም ሀገር እንደነ አበበች ጎበና እንዲሁም ቢንያም መቄዶንያ መጥቀስ ይቻላል። በጎ አድራጎት ደግሞ በሰፊው ሕዝብ ተቀባይነትና ተወዳጅነትን ያስገኛል። እነዚህ 5 ልማዶች የማድረግ ባህሪ በህይወታችሁ እንዲሁም በዕለት ተዕለት እንቅስቃሴያችሁ ብታካብቷቸውና ብታሳድጓቸው ያለምንም ጥያቄ በሰዎች ዘንድ ተቀባይነትና ተወዳጅነትን ታተርፉበታላችሁ። ሁልጊዜም ተለማመዱት፣ የማንነታችሁ አካል አድርጉት። መልካም ጊዜ። ቻው።